በጥንት ስፓርታውያን ሕግ መሰረት እያንዳንዱ ሰው ከተወለደ ጊዜ አንስቶ እስከሚሞትበት ቀን ድረስ የመንግስት ንብረት ነው። ሕፃን ተወልዶ 7 ዓመት ሲሞላው ወደ ወታደራዊ ካምፕ ይላካል። ከዚያም ጥብቅ የሆነ የአካል ብቃትና የዲሲፕሊን ስልጠና ይሰጠዋል። ከ20 ዓመት እስከ 60 ዓመት ዕድሜ ሙሉ በሙሉ በታማኝነት መንግስት ላዘዘው ወታደራዊ ሆነ ማንኛውም አይነት ህዝባዊ ግዴታ ራሱን በማዘጋጀት ጊዜውን፣ ህይወቱን እና ጉልበቱን ይሰዋል። በዚህ ዘመን አንድ ሕፃን ልጅ ከተወለደ ልፍስፍስ ወይም በሽተኛ ሆኖ ከተገኘ በመንግስት ትዕዛዝ ይገደላል። ይህ የሚደረገው ጠንካራ ዜጋ ብቻ ለማፍራት በሚል የተሳሳተ ሰበብ ነበር። ስልክን የፈጠረው ሳይንቲስት አሌክሳንደር ግራምሃም ቤል ሲሆን ሚስቱን እና ወላጅ እናቱን ጆሮአቸው በፍጹም አይሰማም ነበር። በመሆኑም እነዚህ መስማት የተሳናቸው የቅርብ ቤተሰቦቹ የእርሱን የፈጠራ ውጤት ተጠቃሚ ለመሆን አልቻሉም። ታዋቂውና ወደር የለሹ የዓለማችን ሳይንቲስት አልበርት አንስታይን እስከ 10 ዓመት ዕድሜ ድረስ ምላሱ የተሳሰረና የንግግር ችሎታው ዘገምተኛ እንደነበር ከህይወት ታሪኩ ለማንበብ ተችሏል። 1500 ፈጠራዎችን ለዓለም ያበረከተው ቶማስ ኤድሰን የቀለም ትምህርቱ 4ኛ ክፍል የዘለለ አልነበረም። አውሮፕላንን የፈጠረው ኦርቪል ራይት የሃይስኩል ትምህርቱን አልጨረሰም። ከዛሬ 100 ዓመታት በፊት አውሮፕላንን ለመጀመሪያ ጊዜ የሰሩት ወይም የፈጠሩት ኦሊቨር እና አልበርት ራይት የተባሉ ወንድማማቾች ናቸው። በጥንት ሮማውያን ዘመን አፍንጫው የጠመመ ሰው ለህዝብ አመራር፣ ለአስተዳደርና ለኃላፊነት ብቁ ተደርጎ ይታመን ነበር። ቴሌቪዥን ለልጆች እንደ ተፈጥሯዊ ህመም ማስታገሻ ነው። ሻይ ቅጠል ከ4700 ዓመት በፊት ዓለም ላይ ቻይ በተባለ የቻይና ንጉስ እንደተገኘ ይነገራል። በምዕራብ ቻይና ውስጥ ለሻይ ማጣፈጫ የሚጠቀሙት ከስኳር ይልቅ ጨው ነው። ግሪኮች ዲሞክራሲ የሚለውን ቃል ያስተዋወቁት ለዓለም ከዛሬ 2500 ዓመት በፊት ነበር። ነገር ግን በዲሞክራሲ ጦት ከሚታወቁ አገራት ውስጥ አንዷ ናት። የኮካ ኮላ ቀለም አረንጓዴ ሲሆን ጥቁር የሚሆነው በማቅለሚያው ኬሚካል ነው። በሁለት አህጉር ውስጥ የምትገኝ ብቸኛዋ ርዕሰ መዲና የቱርኳ ኢስታንቡል ስትሆን ግማሽ ክፍሏ አውሮፓ፣ ግማሽ አካሏ ደግሞ ኤዥያ ውስጥ ትገኛለች። በጣም ከፍተኛ የአየር ቅዝቃዜ ያላት ርዕሰ መዲና ኡላንባተር የተባለች የሞንጎሊያ ዋና ከተማ ናት። በጥንት ግሪካውያን ኦሎምፒክ ውድድር ሕግ መሰረት አንዲት ሴት ውድድሩን ስትመለከት ከተገኘች የሞት ቅጣት ይፈረድባታል። የጥንት ግብፃውያን ሴቶች እድሜያቸው 1 ብለው መቁጠር የሚጀምሩት ከተወለዱበት ጊዜ ሳይሆን ባል ካገቡበት ዓመት ጀምሮ ነው። ጆርጂያ ውስጥ እባብ እያሉ መጮህ በሕግ ያስቀጣል። ጀርመን ውስጥ እያንዳንዱ ውሻ የታርጋ ቁጥር አለው። በጥንት ግብፃውያን ባህል ድመት እንደ ቅዱስ እንስሳ ትመለካለች። በእነሱ ዘመን አንድ ሰው ድመት ከገደለ የሚፈረድበት ፍርድ ሞት ነው። ቡታን በተባለች አገር ውስጥ ሲጋራ መሸጥ ሆነ ማጨስ በሕግ ያስቀጣል። ኦክላሆማ ግዛት ውስጥ ውሻ ላይ መኮሳተር በሕግ ያስቀጣል። 1845 በእንግሊዝ አገር ውስጥ በወጣው ሕግ መሰረት ራስን የመግደል ሙከራ የከሸፈበት ሰው በሞት ይቀጣል። የጥንት ግብፃውያን ቀሳውስት ከሰውነታቸው ላይ ያለውን ማንኛውም ፀጉር፣ የዓይን ቅንድብ እና ሽፋሽፍት ሳይቀር እንዲነቀል ሕጉ ያስገድዳቸው ነበር። የቡታን ዜጎች በሙሉ የባህል ልብስ እንዲለብሱ በሕግ ይገደዳሉ። የሞት ፍርድ እንዲቀር ለመጀመሪያ ጊዜ የደነገገች አገር አውስትራሊያ ስትሆን ዘመኑ 1787 ዓመት ነው።
በእንግሊዝ ፓርላማ ውስጥ አፈ ጉባኤው መናገር አይፈቀድለትም። በ17ኛው ዓመት ክፍለ ዘመን ቱርክ ውስጥ ቡና ሲጠጣ የተገኘ ሰው የሞት ፍርድ ይፈረድበት ነበር። አየርላንድ ውስጥ ለረጅም ዘመናት በቆየ ሕግ መሰረት ፍቺ ይከለከል ነበር። ይህ ሕግ የተሻረው በ1997 ዓመት ነው። ታዋቂው የሩሲያ ገዢ ታላቁ ጴጥሮስ ወንዶች የጺም ቀረጥ ያስከፍል ነበር። ኔብራስካ በተባለች የአሜሪካ ግዛት በተግባር ላይ የሚውለው ሕግ መሰረት አንድ ሰው በቤተ ክርስቲያን ውስጥ ማስነጠስ ይከለከላል። በዓለም ላይ በጣም ትንሿ ሉዓላዊ ሀገር ቫቲካን ስትሆን የሕዝቧ ብዛት 1000 ብቻ ነው። በቫቲካን ውስጥ በ24 ቋንቋዎች የሚያስተላልፉ ዓለም አቀፍ የሬዲዮ ጣቢያዎች ይገኛሉ። ትልቁ የግብፅ ፒራሚድ የተገነባው ከ4500 ዓመታት በፊት ነበር። በየዕለቱ 100,000 ሰዎች በግንባታው ላይ ተሰማርተዋል። ህንፃው ታንጾ ያለቀው በ30 ዓመት ጊዜ ነው። ለ30 ዓመታት ግንባታ ተደርጓል። ፒራሚዱ የተሰራበት ጡብ በጠቅላላ 5,840,000 ቶን ይመዝናል። አንድ የግብፅ ፒራሚድ ያረፈበት ስፍራ 2 ኢንተርናሽናል የእግር ኳስ ሜዳ ያህል ስፋት ያለው ነው። የቻይና ግንብ 3460 ኪሎ ሜትር በቻይና ጠረፍ ዙሪያ እና 3530 ኪሎ ሜትር ደግሞ የውስጥ ለውስጥ ቅያሶች አሉት። ከፍታው ከ4 ሜትር እስከ 12 ሜትር ሲሆን ውፍረቱ ደግሞ 9.8 ሜትር ነው። በጠቅላላው ዙሪያው 6990 ኪሎ ሜትር ነው። ግንባታው ያለቀው በ1700 ዓመታት ጊዜ ውስጥ ሲሆን በግንባታው ወቅት እንደ ሲሚንቶ የተጠቀሙት ከግንባታ ግብዓቶች አንዱ የሩዝ ሊጥ ነበር። አሸዋ አይደለም፣ የሩዝ ሊጥ ነበር። በኒውዮርክ የሚገኘው ኢምፓየር ስቴት ቢልዲንግ የተባለው ህንፃ የተገነባው ከ10 ሚሊዮን ብሎኬቶች ጡብ ነበር። መገንባት ከማፍረስ ይልቅ ከባድ ነው። ለምሳሌ በሴፕቴምበር 11 2001 የወደመው የኒውዮርክ መንታ ህንፃዎች ለመገንባት የወሰደው ጊዜ 6 ዓመት ተኩል ሲሆን ሙሉ ለሙሉ የወደመው ደግሞ በ101 ደቂቃ ብቻ ነበር። ይህ ህንፃ 99 ሊፍቶች እና 43600 መስኮቶች ነበሩት። በውስጡ ይሰሩ የነበሩት የሰራተኞች ቁጥር 50,000 ሲሆኑ በቀን እስከ 90,000 ባለጉዳዮች እና ጎብኚዎች ያስተናግድ ነበር። እጅግ በጣም ግዙፍ የዓለማችን ቢሮ ፔንታገን በመባል የሚታወቅ የአሜሪካ መከላከያ ሚኒስቴር ቢሮ ነው። በ1943 ዓመት ግንባታው የተጠናቀቀው ይህ ግዙፍ ቢሮ ለመገንባት በወቅቱ $83 ሚሊዮን ፈሶበታል። መቼ? ፔንታገን ባለ 5 ጎንዮሽ ህንፃ ሲሆን እያንዳንዱ ጎን 231 ሜትር ነው። የእያንዳንዱ ክንፍ ዙሪያው ደግሞ 1405 ሜትር ነው። በ604,000 ሜትር ስኩዌር መሬት ላይ ባረፈው በዚህ ህንፃ ውስጥ ያሉት ኮሪዶሮች ቢቀጣጠሉ 27 ኪሎ ሜትር ወይም 27000 ሜትር ርዝመት ይኖራቸዋል። ፔንታገን 29000 ሰራተኞች አሉት። ከጠቅላላው የዓለም ህዝብ ውስጥ 50% የሚሆነው ስልክ ደውሎም ሆነ የስልክ ጥሪ ተቀብሎም አያውቅም። የመጀመሪያው ይፋዊ የቀን መቁጠሪያ ሰነድ የሰራው ጁሊየስ ቄሳር ሲሆን ዘመኑ የዛሬ 2040 ዓመት ገደማ ነው። ከአረብ መንግስታት የሀገሪቱ ስም እና ዋና ከተማዋ ተመሳሳይ ስያሜ የሆነው ኩዌትና ጅቡቲም እንዲሁ። 1811 ዓመት በአሜሪካ በተከሰተው ርዕደ መሬት የሚሲሲፒን ወንዝ ፍሰት አቅጣጫ ወደ ኋላ በመቀልበስ ይህን ወንዝ አሁን የሚፈሰው ከተፈጥሮ በተቃራኒ አቅጣጫ ነው። በአንድ ሉዓላዊ አገር ውስጥ ተከበው ያሉ ሌላ ሉዓላዊ አገራት ሌሴቶ እና ቫቲካን ናቸው። ሌሴቶ በደቡባዊ አፍሪካ፣ ቫቲካን ደግሞ በጣሊያን ሮም ከተማ ሙሉ ለሙሉ የተከበቡ ናቸው። የየትኛውም መንግስት ይዞታ ያልሆነ የመሬት ክፍል አንታርክቲካ የተባለው አህጉር ነው። በዓለም ላይ 7 ሚሊዮን ሚሊዮነሮች አሉ። ለአደጋ የሚያጋለጡት የቤት ክፍሎች ውስጥ
መታጠቢያ ክፍልና መጸዳጃ ክፍሎች ዋናዎቹ ናቸው። በአሜሪካ በየዓመቱ 40,000 ሰዎች ከዚህ ጋር በተያያዘ አደጋ ይደርስባቸዋል። በምድረ አሜሪካ በእያንዳንዷ ደቂቃ አንድ አዲስ መጽሐፍ ይታተማል። በዓለም ዙሪያ በየዓመቱ 50 ሚሊዮን መኪናዎች ይሰራሉ። ከፊት ለፊት 100 ዜሮዎች ያሉት ቁጥር ጎግል ይባላል። በጣም በሚገርም ሁኔታ የሴኮንድ አንድ ሺኛ ወይም 0.001 ሴኮንድ ጂፊ ተብሎ ይጠራል። በአንድ ዓመት ውስጥ 31,557,600 ሴኮንዶች አሉ። በዓለም ዙሪያ በ10 ሴኮንዶች ውስጥ 13 ሰዎች ይሞታሉ። በዓለም ዙሪያ በየአንዳንዱ ሴኮንድ 3 ልጆች ይወለዳሉ። ለምሳሌ የላይኛው አረፍተ ነገር አንብበው እስከሚጨርሱ 9 ልጆች ተወልደው ሰዎችም ደግሞ ሞተዋል። በዓለም ዙሪያ በየዕለቱ 259,200 ሰዎች ይሞታሉ። በዓመት 1 ቢሊዮን ተሳፋሪዎች የአውሮፕላን ጉዞ ያደርጋሉ። የመጀመሪያው የመኪና አደጋ ከደረሰበት ዘመን አንስቶ እስከ ዛሬ ድረስ 25 ሚሊዮን ሰዎች በአደጋው አልቀዋል። ይህም በአማካኝ በየዓመቱ 250,000 ሰው በመኪና አደጋ ብቻ ይሞታል። ጃምቦ ጄትን ለመስራት በወረቀት ላይ ያለውን ዲዛይን ወይም ፕላን በጣም ውስብስብ ሲሆን ዲዛይኑ የተዘጋጀበት ወረቀት ክብደት ብቻ ከአውሮፕላን ክብደት ይበልጣል። ይሄ ደግሞ የሚገርም ነው። በአሜሪካ ውስጥ በየዓመቱ 4 ሚሊዮን ቶን አላስፈላጊ ደብዳቤ ልውውጥ ይደረጋል። 100,000 ሰዎች ብቻ አላስፈላጊ ደብዳቤ ልውውጥ ቢያቆሙ ቢያንስ በየዓመቱ 15,000 የወረቀት ዛፎችን ማዳን እንችላለን። 15,000 ዛፎችን ማዳን እንችላለን። ለመጀመሪያ ጊዜ የህዝብ ብዛት ከ1 ሚሊዮን በላይ የተቆጠረበት ከተማ የጣሊያኗ ሮም ናት። በእያንዳንዱ አህጉር ውስጥ ሮም የሚባል ስያሜ የሚጠራ ከተማ አለ። ፈርዲናንድ ማጂላን ለመጀመሪያ ጊዜ መሬትን የዞረባት መርከብ ቪክቶሪያ ትባላለች። በ1909 ሮበርት ፒሬ እና ማቲው ሃሰን በታሪክ ውስጥ ለመጀመሪያ ጊዜ ሰሜን ዋልታ የረገጡ አሳሾች ሲሆኑ ወደዚህ የመሬት አካል የተጓዙባት መርከብ ደግሞ ሩዝቬልት ትባላለች። ዶክተር አሌይስ ቼዝ የተባለ የስነ ምግብ ተመራማሪና ኒውትሪሽን ፎር ሄልዝ የተመጣጠነ ምግብ ለጤንነት የተባለው መጽሐፍ ጸሐፊና ምሁር በመጨረሻ የሞተው በምግብ እጥረትና በረሃብ ነበር። የማርልቦሮ ሲጋራ ፋብሪካ ባለቤትና መስራች የሞተው በሳምባ ካንሰር ነው። የልብስ ስፌት መኪናን የፈጠረው ሊቅ የመጨረሻ አሟሟቱ አስገራሚ ነበር። ይኸውም በኑሮ እጅግ በጣም በመጎሳቆሉና በመታረዝ የሚለብሰው አጣ። በመጨረሻም ይህ ሰው በብርድና በቁር ተቀፍድዶ ለከፍተኛ ሕመም በመዳረጉ አሳዛኝ አሟሟት ደረሰበት። ራዲየም የተባለውን ጨረር አመንጪ ንጥረ ነገር በምርምር በማግኘት የኖቤል ሽልማት ተሸላሚ የሆነችው ሜሪ ኩሪ የሞተችው ይህ ጨረር በሰውነቷ ላይ ባደረሰው አደጋ ነው። ስልክን የፈጠረው ሳይንቲስት አሌክሳንደር ግራምሃም ቤል ሲሆን ሚስቱንና ወላጅ እናቱን ጆሮአቸው በፍጹም አይሰማም ነበር። በመሆኑም እነዚህ መስማት የተሳናቸው የቅርብ ቤተሰቦቹ የእርሱን የፈጠራ ውጤት ተጠቃሚ ለመሆን አልቻሉም። ታዋቂውና ወደር የለሹ የዓለማችን ሳይንቲስት አልበርት አንስታይን እስከ 10 ዓመት ዕድሜ ድረስ ምላሱ የተሳሰረና የንግግር ችሎታው ዘገምተኛ እንደነበር ከህይወት ታሪኩ ለማንበብ ተችሏል። አምፖልን የፈጠረው ቶማስ ኤዲሰን ጨለማን እጅግ በጣም ይፈራ ስለነበር ከመሸ በኋላ በፍጹም ከቤቱ አይወጣም ነበር። ለጨለማ መፍትሄ የሆነው አምፖል ለመፍጠር ያነሳሳው ይህን ምክንያት ነበር። 1500 ፈጠራዎችን ለዓለም ያበረከተው ቶማስ ኤዲሰን የቀለም ትምህርቱ 4ኛ ክፍል የዘለለ አልነበረም። ይሄ በጣም የሚገርም ነው። አዳምጡኝ። አውሮፕላንን የፈጠረው ኦርቪል ራይት የሃይስኩል ትምህርቱን አልጨረሰም። መቀስን የፈጠረው የሞናሊዛ ሰዓሊ እና ታዋቂው ሁለገብ ሳይንቲስት የሆነው ሊዮናልዶ ዳቪንቺ ነው።
የፓራሹትን ዲዛይን ለመጀመሪያ ጊዜ ያዘጋጀው ሊዮናልዶ ዳቪንቺ ሲሆን ዘመኑ 1515 ነበር። ይህ ጥበበኛ ሰው በአንድ ጊዜ ብቻ በአንድ እጁ ልዩ ልዩ ጽሑፎችን እየጻፈ በሌላው እጁ ደግሞ ድንቅ ስዕል መሳል ይችል ነበር። ሊዮናልዶ ዳቪንቺ የአውሮፕላንን ዲዛይን አዘጋጅቶ ለዓለማችን ያበረከተው ከዛሬ 450 ዓመታት በፊት ነበር። ከዛሬ 100 ዓመታት በፊት አውሮፕላንን ለመጀመሪያ ጊዜ የሰሩት ወይም የፈጠሩት ኦሊቨር እና አልበርት ራይት የተባሉ ወንድማማቾች ናቸው። በሌላ አጠራር ዘ ራይት ብራዘርስ ይባላሉ። ታዋቂው የዓለም ሳይንቲስት አልበርት አንስታይን ለዚህች ዓለም ያበረከተው ታላቅ ሳይንሳዊ ንድፈ ሐሳብ ወይም ግኝት ቲዎሪ ኦፍ ሪላቲቭ ወይም አንጻራዊ ንድፈ ሐሳብ ይባላል። የዓለማችን ትልቁ የጦር አዝማች ናፖሊዮ ዘግሬት እና ጁልየስ ቄሳር ድመትን እጅግ በጣም ከመፍራታቸው የተነሳ ይህችን እንስሳ ካዩ እግሬ አውጭኝ ብለው ይፈረጥጣሉ። እንዲያውም ራሳቸውን እስከ መሳት ይደርሱ ነበር። ይህ ስነልቦናዊ አባዜ አውሎሮፎቢያ ይባላል። ጀግናውና ባለድሉ ናፖሊዮ ከተካፈላቸው በርካታ ጦርነቶች ውስጥ የተሸነፈው አንድ ጊዜ ብቻ ሲሆን እርሱም ጠላቶቹ ስፍር ቁጥር የሌላቸው ድመት አምጥተው በጦር ሜዳ አውድማ ላይ አሰማርተው ነበር። ናፖሊዮ ድመቶችን ፈርቶ ሸሸ፣ ጦርነቱም ተሸነፈ። ሂትለር በጣም ከሚጠላው ነገር አንዱ ሽቶ ነበር። ሂትለር በሕይወቱ ውስጥ ምንም አይነት ስፖርት ወይም ጨዋታ አይወድም ነበር። አሁን የሚገርም ነገር ነው የምነግራችሁ። የሂትለር እናት እርጉዝ ሳለች ያለመታከት ጽንሱን ለማስወገድ ያላደረገችው ሙከራ አልነበረም። በመጨረሻም በአንድ የጽንስ ዶክተር ከፍተኛ ጥረትና ምክር ጽንሱ እንዲቀጥል ተደርጎ በ6ኛ ወር ሂትለር ተወለደ። ለመሆኑ እናትዮ ምን ታይቷት ይሆን? ዶክተሩስ ምን ታይቶት ይሆን? በ19ኛው መቶ ክፍለ ዘመን ውስጥ የእንግሊዝ ንግስት የነበረችው ቪክቶሪያ 9 ልጆችና 38 የልጅ ልጆች አይተዋል። የመጀመሪያው የአሜሪካ ፕሬዝዳንት ጆርጅ ዋሽንግተን ልጅ አልነበራቸውም። ኔልሰን ማንዴላ የታሰሩበት ደሴት ሮቢኒ ሁድ ትባላለች። ማንዴላ 10048 ቀናትና ሌሊት 2 በ2 ሜትር በሆነች ጠባብ እስር ቤት ውስጥ ለብቻቸው አሳልፏል። በዓለም ላይ እድሜያቸው ከ116 ዓመት በላይ የሆኑ ሰዎች ቁጥር ከ1 ቢሊዮን ሕዝብ አንድ ሰው ብቻ ነው። ከነዚህም ውስጥ 80%ቱ ሴቶች ናቸው። ኡጋንዳን ከ1971 እስከ 78 ድረስ የመራው ኢዲ አሚን የተባለው መሪ ከ1951 እስከ 1960 ድረስ ለ10 ዓመታት የሀገሪቱ የከባድ ሚዛን ሻምፒዮን የነበረ ሲሆን ፕሬዝዳንት ከሆነ በኋላ ከቡጢው ዓለም አልተለየም። በአፍሪካ አንድነት ስብሰባዎች፣ ውይይትና ክርክር ላይ ሳይቀር ከፈለጋችሁ ኑ ይዋጣልን እያለ ለጠብ ይጋብዝ ነበር። ጆርጅ ቡሽ ትልቁ በሁለተኛው የዓለም ጦርነት ወቅት በባህር ውስጥ ሰምጠው ከሞት አፋፍ የዳኑት በባህር ሰርጓጅ መርከብ እርዳታ ነበር። ከሞት አመልጠው የአሜሪካ ፕሬዝዳንትነት ለመሆን ችለዋል። በሁለተኛው የዓለም ጦርነት ጆን ኤፍ ኬኔዲ የነበሩበት የጦር ጀልባ በመመታቷ የመስመጥ አደጋ ቢደርስባትም ኬኔዲ በዋና ችሎታቸው በጀልባዋ ውስጥ የነበሩት 3 ሰዎችና ራሳቸውን በማዳን ታላቅ ጀብድ ፈጸሙ። ከዚህም ተርፈው 35ኛው የአሜሪካ ፕሬዝዳንት ሆኑ። የዋይት ሃውስ ስልጣን በያዙ በ3ኛው ዓመታቸው በሰው እጅ ተገደሉ። ጣሊያንን አንድ አድርጎ ያዋሃደው ታዋቂው የሀገሪቱ ጀግና ጁሴፔ ጋሪባልዲ ይባላል። እያንዳንዱ የጣሊያን ከተማ ውስጥ በዚህ ጀግና ስም የተሰየመ አንድ አደባባይ ይገኛል። አልማዝ የተባለው ንጥረ ነገር ውህድ በማንኛውም አይነት አደገኛ አሲድ የማይሟሟ እጅግ በጣም ጠንካራ ማዕድን ቢሆንም የሌንስ ብርጭቆ ስር ካስቀመጥነው ግን በፀሐይ ጨረር ስብስብ ተቃጥሎ አመዱ እንኳን ሳይቀር ሙሉ ለሙሉ ይጠፋል። ሩሲያኖች ጥሬ ድንች ቆራርጠው በማዘጋጀት ሄሞርሆይድ ወይም የአህያ ኪንታሮት
ለተባለው ህመም እንደ ፍቱን መድኃኒት ይጠቀማሉ። በዓለማችን ላይ ሰፋፊ አውራ ጎዳናዎች ያላት አገር ብራዚል ትባላለች። በብራዚል ውስጥ ያሉት አንዳንድ ሰፋፊ አውራ ጎዳናዎች ላይ 160 መኪናዎችን በአንድነት ጎን ለጎን ሆነው ማለፍ ይችላሉ። የጥንት ሮማውያን ኮልጌት ወይም የጥርስ ሳሙና ለመስራት ከሚጠቀሙበት ቅመማ ቅመም ውስጥ አንዱ የሰው ሽንት ነበር። ለጥርስ መፋቂያነት የሚያገለግሉት ደግሞ የጃርት እሾክን እንደሆነ ለማንበብ ተችሏል። በ1999 ዓመት በብዙ ሚሊዮን የሚቆጠር ትርፍ ያለው የፔፕሲ ኮላ ፋብሪካ ለመንግስት የከፈለው ግብር $0 ነበር። ከእሳተ ገሞራ ፍንዳታ ወይም ቅላጭ የሚወጣው አመድ ወይም ብናኝ ምርጥ የተባለ የጥርስ ሳሙና ወይም ኮልጌት ለመስራት ያገለግላል። በጥንት ሮማውያን ዘመን አፍንጫው የጠመመ ሰው ለህዝብ አመራር፣ ለአስተዳደርና ለኃላፊነት ብቁ ተደርጎ ይታመን ነበር። ቴሌቪዥን ለልጆች እንደ ተፈጥሯዊ ህመም ማስታገሻ ነው። ሻይ ቅጠል ከ4700 ዓመት በፊት ዓለም ላይ ቻይ በተባለ የቻይና ንጉስ እንደተገኘ ይነገራል። በምዕራብ ቻይና ውስጥ ለሻይ ማጣፈጫ የሚጠቀሙት ከስኳር ይልቅ ጨው ነው። ግሪኮች ዲሞክራሲ የሚለውን ቃል ያስተዋወቁት ለዓለም ከዛሬ 2500 ዓመት በፊት ነበር። ነገር ግን በዲሞክራሲ ጦት ከሚታወቁ አገራት ውስጥ አንዷ ናት። የኮካ ኮላ ቀለም አረንጓዴ ሲሆን ጥቁር የሚሆነው በማቅለሚያው ኬሚካል ነው። ውድና ምርጥ የሚባለው የአልማዝ አይነት ውሃ ሰማያዊ ቀለም ያለው ነው። በሁለት አህጉር ውስጥ የምትገኝ ብቸኛዋ ርዕሰ መዲና የቱርኳ ኢስታንቡል ስትሆን ግማሽ ክፍሏ አውሮፓ፣ ግማሽ አካሏ ደግሞ ኤዥያ ውስጥ ትገኛለች። በጣም ከፍተኛ የአየር ቅዝቃዜ ያላት ርዕሰ መዲና ኡላንባተር የተባለች የሞንጎሊያ ዋና ከተማ ናት። በረሃ የማይገኝበት ብቸኛ አህጉር አውሮፓ ናት። በጥንት ግሪካውያን ኦሎምፒክ ውድድር ሕግ መሰረት አንዲት ሴት ውድድሩን ስትመለከት ከተገኘች የሞት ቅጣት ይፈረድባታል። የጥንት ግብፃውያን ሴቶች እድሜያቸው 1 ብለው መቁጠር የሚጀምሩት ከተወለዱበት ጊዜ ሳይሆን ባል ካገቡበት ዓመት ጀምሮ ነው። ዋሽንግተን ውስጥ አንድ ሰው ስለ ቤተሰቡ ሀብታምነት በጉራ ከተናገረ በሕግ ይቀጣል። ጆርጂያ ውስጥ እባብ እያሉ መጮህ በሕግ ያስቀጣል። ጀርመን ውስጥ እያንዳንዱ ውሻ የታርጋ ቁጥር አለው። በጥንት ግብፃውያን ባህል ድመት እንደ ቅዱስ እንስሳ ትመለካለች። በእነሱ ዘመን አንድ ሰው ድመት ከገደለ የሚፈረድበት ፍርድ ሞት ነው። ምክንያቱም ያኔ ድመት እንደ ቅዱስ ታይታ ትመለክ ስለነበረ ነው። ቡታን በተባለች አገር ውስጥ ሲጋራ መሸጥ ሆነ ማጨስ በሕግ ያስቀጣል። ኦክላሆማ ግዛት ውስጥ ውሻ ላይ መኮሳተር በሕግ ያስቀጣል። 1845 በእንግሊዝ አገር ውስጥ በወጣው ሕግ መሰረት ራስን የመግደል ሙከራ የከሸፈበት ሰው በሞት ይቀጣል። አይስላንድ ውስጥ የቤት ውሻ ማርባት ክልክል ነው። የጥንት ግብፃውያን ቀሳውስት ከሰውነታቸው ላይ ያለውን ማንኛውም ፀጉር፣ የአይን ቅንድብ እና ሽፋሽፍት ሳይቀር እንዲነቀል ሕጉ ያስገድዳቸው ነበር። በቲቤታውያን ባህል አንዲት ሴት ብዙ ወንዶች ማግባት ትችላለች። ይህ ፖሊ አንድሪ በመባል ይታወቃል። በጥንት ስፓርታውያን ሕግ መሰረት እያንዳንዱ ሰው ከተወለደ ጊዜ አንስቶ እስከሚሞትበት ቀን ድረስ የመንግስት ንብረት ነው። ሕፃን ተወልዶ 7 ዓመት ሲሞላው ወደ ወታደራዊ ካምፕ ይላካል። ከዚያም ጥብቅ የሆነ የአካል ብቃትና የዲሲፕሊን ስልጠና ይሰጠዋል። ከ20 ዓመት እስከ 60 ዓመት ዕድሜ ሙሉ በሙሉ በታማኝነት መንግስት ላዘዘው ወታደራዊ ሆነ ማንኛውም አይነት ህዝባዊ ግዴታ ራሱን በማዘጋጀት ጊዜውን፣ ሕይወቱን እና ጉልበቱን ይሰዋል። በዚህ ዘመን አንድ ሕፃን ልጅ ከተወለደ
ልፍስፍስ ወይም በሽተኛ ሆኖ ከተገኘ በመንግስት ትዕዛዝ ይገደላል። ይህ የሚደረገው ጠንካራ ዜጋ ብቻ ለማፍራት በሚል የተሳሳተ ሰበብ ነበር። የቡታን ዜጎች በሙሉ የባህል ልብስ እንዲለብሱ በሕግ ይገደዳሉ። የሞት ፍርድ እንዲቀር ለመጀመሪያ ጊዜ የደነገገች አገር አውስትራሊያ ስትሆን ዘመኑ 1787 ዓመት ነው። አዲስ ባንዲራ ማቃጠል መንግስትን የመቃወም ፖለቲካዊ ትርጓሜ ያለው ሲሆን አንድ ባንዲራ አገልግሎት ዘመኑ ካለቀ በዓለም አቀፍ የሰንደቅ ዓላማ ፌዴሬሽን ሕግ መሰረት የሚወገደው በክብር በማቃጠል ነው። የአሜሪካ ባንዲራ ዲዛይን የፈጠረው ሰው አይታወቅም። በእንግሊዝ ፓርላማ ውስጥ አፈ ጉባኤው መናገር አይፈቀድለትም። ሲንጋፖር ውስጥ ማስቲካ ማኘክ አይፈቀድም። ይህች እጅግ በጣም ዘመናዊና ታላቅ አገር ያላት አንድ ብቻ የባቡር ጣቢያ ነው ያላት። በ17ኛው ዓመት ክፍለ ዘመን ቱርክ ውስጥ ቡና ሲጠጣ የተገኘ ሰው የሞት ፍርድ ይፈረድበት ነበር። አየርላንድ ውስጥ ለረጅም ዘመናት በቆየ ሕግ መሰረት ፍቺ ይከለከል ነበር። ይህ ሕግ የተሻረው በ1997 ዓመት ነው። ታዋቂው የሩሲያ ገዢ ታላቁ ጴጥሮስ ወንዶች የጺም ቀረጥ ያስከፍል ነበር። ኔብራስካ በተባለች የአሜሪካ ግዛት በተግባር ላይ የሚውለው ሕግ መሰረት አንድ ሰው በቤተ ክርስቲያን ውስጥ ማስነጠስ ይከለከላል። በዓለም ላይ በጣም ትንሿ ሉዓላዊ ሀገር ቫቲካን ስትሆን የሕዝቧ ብዛት 1000 ብቻ ነው። በቫቲካን ውስጥ በ24 ቋንቋዎች የሚያስተላልፉ ዓለም አቀፍ የሬዲዮ ጣቢያዎች ይገኛሉ። ከአባይ ቀጥሎ በርዝመት ትልቁ ወንዝ አማዞን ሲሆን 100 ትላልቅ ገባር ወንዞች አሉት። መዳረሻው አትላንቲክ ውቅያኖስ የሆነው አማዞን ወንዝ በአንዲት ሴኮንድ ብቻ 10 ቢሊዮን ሊትር ውሃ ወደዚያ ውቅያኖስ ያፈሳል። አማዞን ወንዝ ውስጥ ያለው የውሃ ክምችት የተቀሩት 6 የዓለማችን ትላልቅ ወንዞች በጥቅሉ ከሚይዙት የውሃ መጠን ይበልጣል። በሁለት ከተሞች መካከል ያለው ርቀት የሚወሰነው በከተሞቹ ማዘጋጃ ቤቶች መካከል ያለውን ርቀት በመለካት ነው። ህንድ 700 የተለያዩ ቋንቋዎች አሏት። እስከ 1889 ዓመት ድረስ የዓለም ብቸኛው አልማዝ ማዕድን አቅራቢ አገር ህንድ ነበረች። በዓለም ላይ ከፍተኛ የወርቅ ጌጣጌጥ ተጠቃሚ አገር ህንድ ናት። በዓለም ላይ ከፍተኛ የሰራተኞች ቁጥር ያለው መስሪያ ቤት የህንዱ ባቡር ጣቢያ ነው። ህንድ ባለፉት 10,000 ዓመታት በማንም አገር ላይ ጦርነት ወይም ወረራ ባለማድረግ ትታወቃለች። ያለምንም ጦርነት ነፃነታቸውን ከተቀናጁ ጥቂት አገሮች ውስጥ አንዷ ህንድ ናት። ህንድ የ10,000 ዓመታት የስልጣኔ ታሪክ አላት። ገንዘብ የሚሰራው ከናይለንና ጥጥ እንጂ ከወረቀት አይደለም። በዓለም አቀፍ ደረጃ የተለያዩ አገራት ገንዘባቸው በዓለም ባንክ ውስጥ የሚያስቀምጡት የሳሙና ቅርጽ ባለው ወርቅ ነው። በሁለተኛው የዓለም ጦርነት ታሪክ ውስጥ እጅግ በጣም ግዙፍ የሚባሉት የጦር መርከቦች እህትማማቾች ተብለው የሚታወቁት ዘ ያማቶ እና ዘ ሙሳሺ የተባሉት የጃፓን ጦር መርከቦች ናቸው። ከዘመናት ሁሉ ከፍተኛ ህዝብ በጦርነትና በበሽታ ያለቀበት የ20ኛው መቶ ክፍለ ዘመን ወይም 20ኛው ምዕተ ዓመት ነው። በሁለተኛው የዓለም ጦርነት 52 ሀገራት ተሳትፈዋል። የላሊበላ አብያተ ህንፃዎች የመካከለኛው ዘመን 8ኛው አስደናቂ ቅርስ በመባል ይታወቃሉ። በጥንት ስፓርታውያን ህግ መሰረት እያንዳንዱ ሰው ከተወለደ ጊዜ አንስቶ እስከሚሞትበት ቀን ድረስ የመንግስት ንብረት ነው። ሕፃን ተወልዶ 7 ዓመት ሲሞላው ወደ ወታደራዊ ካምፕ ይላካል። ከዚያም ጥብቅ የሆነ የአካል ብቃትና የዲሲፕሊን ስልጠና ይሰጠዋል። ከ20 ዓመት እስከ 60 ዓመት ዕድሜ ሙሉ በሙሉ በታማኝነት መንግስት ላዘዘው ወታደራዊ ሆነ ማንኛውም አይነት ህዝባዊ ግዴታ ራሱን በማዘጋጀት ጊዜውን፣ ህይወቱን እና ጉልበቱን ይሰዋል። በዚህ ዘመን አንድ ህፃን ልጅ ከተወለደ
ልፍስፍስ ወይም በሽተኛ ሆኖ ከተገኘ በመንግስት ትዕዛዝ ይገደላል። ይህ የሚደረገው ጠንካራ ዜጋ ብቻ ለማፍራት በሚል የተሳሳተ ሰበብ ነበር።